ፊልጵስዩስ 4:8 ላይ ያለው ቃል ነው እና ምን ይላል እዚህ ጋር በኢየሱስ ስም አነበዋለሁ። እውነት የሆነውን ነገር፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ፍቅር፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካምን ወሬ ያለበትን ነገር ሁሉ፣ በጎነትንም ቢሆን ምስጋናም ቢሆን እነዚህን አስቡ ነው የሚለው። እግዚአብሔር ይመስገን። እግዚአብሔር መልካም ነው። ምንድነው እዚህ ጋር የሚለው? እውነት፣ በቃ እውነትነት ጥሩ ነው። እግዚአብሔር ሁሉ ጊዜ ከእውነት ጋር ነው የሚተባበረው እና እውነት ስንሆን ሁሉ ጊዜ ነገሮች ያምራሉ። ለምን? ኢየሱስ ሁሉ ጊዜ እውነት ነው። እውነትን ተናገሩ ይላል እና እውነት ካልሆን ነገሮች አያምሩም። ማንኛውም ነገራችን የተበላሸ ነው የሚሆነው። ለምን? ውሸታም ነው። በቃ ሰውም አያምነንም በዚህ መሃል ላይ እና ደስ የሚለው ነገር እውነት የሆነውን ነገር ሁሉ ይላል። በቃ እውነት ያለበትን ነገር ሁሉ ማለት የሆነ ነገር ሁሉ ያልሆነውን ሆኗል ብለን ሳይሆን የሆነውን ነገር እውነት የሆነውን ነገር በቃ የሆነ ነው የሚፈልገው እግዚአብሔር። ሁሉ ጊዜ እውነት ሆነን ከቀረብን ለሰዎች በጣም በቃ መልካም ነው። ቀጥሎ ደግሞ ምን ይላል? ጭምትነት ምንድነው? በቃ በሰው ፊት ራስን ማዋረድ፣ በቃ እንደ እግዚአብሔር ፍቃድ ራስን ዝቅ ማድረግ፣ ዝም ብሎ መዋረድ ሳይሆን ትህትና ያስፈልጋል። እግዚአብሔር ይመስገን። ጭምትነት መሆን ማለት ነው ትህትና፣ ራስን ማዋረድ፣ ራስን መጎሸም፣ ጎስሞ መኖር ማለት ነው። እግዚአብሔር ይመስገን። ጭምትነት ያለበትን ነገር ሁሉ፣ ጭምት ሆነን የምናረገው ነገር ሁሉ በጎ ነው እያለ ነው እግዚአብሔር ቃል እዚህ ጋር እና ጽድቅ የሆነውንም፣ ጽድቃችን ማን ነው? ኢየሱስ ነው። ኢየሱስን ነው የምናወራው። ጽድቃችን ማን ነው ሲባል ኢየሱስ ነው። ጽድቅ የሆነውን ነገር ሁሉ በቃ በእግዚአብሔር የሆነውን ነገር ሁሉ ማውራት እንዳለብን ነውና ንጹህ የሆነውን ነገር ሁሉ ይላል። ደግሞ በቃ ንጹህ የሆነ ነገር፣ ውሸት ያልተቀላቀለበት የራስ ማንነት እኔ እኮ እንትና ነኝ፣ እኔ እኮ ምንድን ነኝ ሳይሆን በቃ በንጽህና፣ በልበ ቅንነት፣ በበጎነት የምናረገው ያምራል። ሰውም ሲያየው ያውቀዋል። እና እንደገና ደግሞ ምን ትላለች? ፍቅር ያለበትን ነገር ሁሉ ኢየሱስ እኔ ፍቅር ነኝና በፍቅር ተመላለሱ ብሏል። ለሰዎችም ስንቀርብ ደግሞ በፍቅር ስንጠጋጋ ደግሞ በፍቅር ስናያቸው በፍቅር አይን ማየት እንዳለብን ነው የሚናገረውና ፍቅር አይቀናም፣ አይታበይም፣ የራሱንም አይፈልግም ይላል። እግዚአብሔር ይመስገንና ፍቅር ይዋረዳል፣ በሰው ፊት ይዋረዳል። ለምን? አፍቅሯላ። አንድ ወንድ ሚስቱን ሲያፈቅር ሰው ፊት እኮ ነው ራሱን የሚያንከባልለው። ወይኔ ትታኝ ሄደች፣ ወይኔ ለሰው እንኳን ማለት ነው። እና ፍቅር ያለበትን ነገር ሁሉ ይላል። ፍቅር ከሰዎች ጋር ሲኖረን ሰው እኮ ያቀናል። ውይ በዩ እኮ በቃ በቀጥታ ነው እኮ የምታወራው፣ በቀጥታ እኮ ነው የምታወራውና የምታየው እንደዚህ ነው እስከመባል እንደርሳለን። ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ ይላል። ለሰዎች መልካም ማብሰር አለብን። ዛሬ እኮ አንተ ያስተማርከው ትምህርት በጣም መልካም ነው፣ እግዚአብሔር ይባርክህ። ዛሬ ደግሞ አምሮብሃል፣ ዛሬ ደግሞ ተውበሃል። በቃ ሰውን በቃ ከፍ ማድረግ፣ ይሄ መልካም ወሬ ነው። ይሄ ነገር አይደርስብህም፣ አይዞህ፣ አትፍራ፣ ይሄ ይሆንልሃል፣ ይሳካልሃል። በቃ የምስራች መንገር ማለት ነው። መልካም ወሬ ያለበትን ነገር ሁሉ ሲል ለሰዎች መልካም ነገርን ማብሰር፣ ይሄ ነገር ይልመድብን። አሜን። መልካም ማብሰር ይልመድብን። በሀበሻ ዘንድ ትንሽ ከበድ ይላል፣ አንናገርም። እንደዚህ ነሽ እኮ፣ ጎበዝ ነሽ እኮ፣ ዛሬ አምሮብሻል፣ ዛሬ እኮ ጥሩ አስተምረሃል፣ ዛሬ እኮ ጀግና ሆነሃል፣ ዛሬ የሰራኸው ስራ ቆንጆ ነው አይባባልም ሀበሻ። እኔ ግን ዛሬ ምን እላለሁ? መልካም ወሬ ያለበትን ነገር ሁሉ በቃ ጥሩነት፣ በጎነት። እግዚአብሔር ይመስገን። እንደገና ደግሞ ይላል
በጎነትንም ቢሆን ምስጋናንም ቢሆን እነዚህን አስቡ ይላል። ይህን ሁሉ ከተደረገልን በኋላ ካረግን በኋላ ማመስገን፣ ያንን ሰው ማመስገን አለብን። እግዚአብሔር ይባርክህ፣ በዚህ ነገር ባንተ ቃል ባንተ ስብከት ተባርክ ያለው ባንተ ጸሎት እግዚአብሔር ባንተ በኩል በተናገረኝ ጸሎት እግዚአብሔር ረድቶኛል። የዘመርከው ዝማሬ ጥሩ ነው፣ ኑሮህም ደግሞ ጥሩ ነው፣ ያለኸው ጥሩ ነው እና ተባረክ፣ እግዚአብሔር ደግሞ ይመስገን ይላል። እነዚህንም ደግሞ አስቡ አለ። በቃ የመጨረሻ ማሰብ አለብን። ይሄን ሁሉ ከተደረገ በኋላ ማሰብ፣ ማን አደረገው? እግዚአብሔር አደረገው። ይሄንን ሁሉ ጠቅልለን ምንድነው ምስጋና ቢሆን ማቅረብ አለብን ለእግዚአብሔር። እግዚአብሔር ይመስገን ብለን ማመስገን አለብን። ይሄን ያደረገ ማን ነው? ፈጣሪ ነው ብለን ማሰብ አለብን እና የእግዚአብሔር ልጅ እሱ ኢየሱስ ጌታ ነው እና እኔ ልል የፈለኩት ምንድነው በቃ እውነትን፣ ጭምትነትን፣ ጽድቅን፣ ንጽህናን፣ ፍቅርን፣ መልካምን በጎነትንም ቢሆን ይላል። በቃ ሁሉንም ጠቅልሎ ከአረገ በኋላ ምስጋና ያስፈልጋል። ለማን? ለእግዚአብሔር ልጅ ምስጋና ያስፈልጋል። ኢየሱስ ያድናል። እግዚአብሔር ይመስገን። ያማንነቴ ተባረኩልኝ። ክብር አባባ ግራይ ገባ አረካ ያለው የማንነቴ አንተን ሳከብር ሞላ ጉለቴ ይወራ የጌታዬ ስራ። ሁልጊዜ የምናወራው የእግዚአብሔርን ሀሳብ ነው። በጎነትንም ቢሆን ምስጋናም ቢሆን እነዚህን አስቡ። እናመሰግነዋለን፣ እግዚአብሔርን እናከብረዋለን፣ እንድንኖርለት እናስባለን፣ እንዲያኖረን እናስባለን፣ መከናወንን እንዲያደርግልን እናስባለን። ምስጋናውን ደግሞ ጠቅልለን ለሱ እንሰጣለን። በህይወታችን ኢየሱስ ይክበር። ወገኖች አይዟችሁ፣ ብቻ ማመስገን ይጠበቅብናል። እግዚአብሔር መልካም ነው። በህይወት ያኖርከኝ እግዚአብሔር አንተ ነህ ብለን ማመስገን ይገባናል። ተባረኩ፣ ተባረኩ። እወዳችኋለሁ።